ሰላማችሁ ይብዛ። እስከ መጨረሻው አብራችሁን ካላችሁ የፍቺ መጠን ከ90 በመቶ በላይ ጭማሪ ማሳየቱን፣ ህገወጥ ማስታወቂያዎችን መለጠፍ የህግ ተጠያቂነቱ እስከ ህትመት ቤቶች ድረስ ይደርሳል ስለመባሉ፣ በመዲናዋ እየተቀያየረ ስለመጣው የዝርፊያ ዘዴ፣ አሜሪካ ለዩክሬን የጦር መሳሪያ ልትሸጥ ስለመሆኑና ሌሎችንም እነግራችኋለን። ማሂ ፖስት ነው። አብራችሁን ቆዩ። የፍቺ መጠን ካለፈው ዓመት ጋር ሲነጻጸር ከ90 በመቶ በላይ ጭማሪ አሳይቷል ተባለ። በአዲስ አበባ ከተማ ፍቺ የሚፈጽሙ ባለትዳሮች ብዛት ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ90 በመቶ በላይ ብልጫ ማሳየቱን የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ኤጀንሲው ባለፉት 9 ወራት ብቻ 3340 ፍቺዎች መፈጸማቸውን ይፋ አድርጓል። በጥቅሉ የጋብቻም ሆነ የፍቺ ምዝገባዎች ካለፈው ዓመት ጋር ሲነጻጸሩ ጭማሪ አሳይተዋል። የዚህ ዓመቱ የተጋቢዎች ቁጥር ካለፈው ዓመት ጋር ሲነጻጸር የ16 በመቶ ጭማሪ ማሳየቱም ተነግሯል። በኢትዮጵያ የፍቺ ስርዓት የሚመራው የተሻሻለው የፌዴራል የቤተሰብ ህግ አዋጅ ቁጥር 213/1992 መሰረት ሲሆን ፍቺ በሁለት ዋና ዋና መንገዶች ማለትም በባለቤቶች የጋራ ስምምነት ወይም በአንዳቸው አመልካችነት በፍርድ ቤት ውሳኔ እንደሚፈጸምም ይታወቃል። እነዚህ ፍቺዎች የተመዘገቡት በህጋዊ መንገድ የተመዘገቡት ብቻ መሆናቸውን እንጂ ውስጥ ለውስጥ በሚደረግ ስምምነት የተፈጸሙ ፍቺዎችን ይህ ቁጥር እንደማያካትትም ተጠቅሷል። መዲናዋ ከ10 ሺህ በላይ ህገወጥ ማስታወቂያዎች እንዲነሱ ተደረጉ። ህገወጥ የውጭ ማስታወቂያዎችን የመለጠፍ ድርጊት የህግ ተጠያቂነቱም እስከ ህትመት ቤቶች ድረስ የሚደርስ ስለመሆኑም ሰምተናል። በተለይም በዋና ዋና መንገዶች ላይ በህገወጥ መንገድ ማስታወቂያ የመለጠፍ ድርጊትን በካሜራ በታገዘ መልኩ ቁጥጥር እያደረግኩ ይገኛለሁ ሲል የአዲስ አበባ ደንብ ማስከበር ባለስልጣን ተናግሯል። ማስታወቂያን በዲጂታል መንገድ ብቻ የማድረግ ግዴታ መጣሉን ተከትሎ በፖሎች ላይ ማስታወቂያ መስቀልም ሆነ መለጠፍ መከልከሉ ይታወቃል። የባለስልጣኑ የኮሚኒኬሽን ዳይሬክተር አቶ የምስራች ግርማ እንደሚገልጹት የህገወጥ ማስታወቂያ መስቀልና መለጠፍ ድርጊቶች ሙሉ ለሙሉ አልቀሩም። የአዲስ አበባ ደንብ ማስከበር ባለስልጣን ባለፉት 9 ወራት ሲያደርገው በቆየ ቁጥጥር ከ10 ሺህ በላይ ህገወጥ ማስታወቂያዎችን ማንሳቱን የኮሚኒኬሽን ዳይሬክተሩ ተናግረዋል። አቶ የምስራች አያይዘውም የማስታወቂያዎቹን ባለቤቶች ተጠያቂ እንዲሆኑ መደረጉንም አስታውቀዋል። ይህ የተጠያቂነት ደረጃ ማስታወቂያዎችን የሚለጥፉ ላይ ብቻ ሳይሆን የሚያባዙ የህትመት ቤቶችን ጭምር ተጠያቂ እንደሆኑ የማድረግ ስራ እየተሰራ ነውም ብለዋል። የደንብ ማስከበር ባለስልጣን እስከ ምሽት 4 ሰዓት ድረስ የሚሰራ በመሆኑ ሌሊት ላይ ማስታወቂያን የሚለጥፉ እንዳሉ የአዲስ አበባ ደንብ ማስከበር ባለስልጣን የኮሚኒኬሽን ዳይሬክተሩ ገልጸዋል። ከህገ ወጥ ድርጊቶች ጋር ተያይዞ የባለስልጣኑ የነጻ የስልክ መስመር በቀን ከ300 በላይ የህብረተሰብ ጥቆማ እየደረሰው መሆኑን ባለስልጣኑ ተናግሯል። በአዲስ አበባ ዋና መንገዶች ላይ በሚገኙ ካሜራዎች በመታገዝ ህገ ወጥ ማስታወቂያዎች ሲለጥፉ ለሚመለከተው ክፍለ ከተማና ወረዳ ጥቆማ እንዲደረግ የቴክኖሎጂ ስርዓት መዘርጋቱንም አቶ የምስራች አስረድተዋል። ከሚሰሩበት ድርጅት ውስጥ ካሜራዎችን የሰረቁ ተከሳሾች በእስራት ተቀጡ። ካሜራዎቹ ከ1 ሚሊዮን ብር በላይ የሚገመቱ ስለመሆናቸው የአዲስ አበባ ፖሊስ ዘገባም ያትታል። በ7 ዓመት ከ6 ወር እስራት እንዲቀጡም ተወስኖባቸዋል። ተከሳሾቹ ዘሪሁን አበበና ሄኖክ አማረ ወንጀሉን የፈጸሙት ሚያዝያ 27 ቀን 2018 ዓ.ም በአራዳ ክፍለ ከተማ ወረዳ 9 ልዩ ቦታው 4 ኪሎ ቅድስት ስላሴ ዩኒቨርሲቲ ህንፃ ላይ ከሚገኝ አንድ የፊልም ስራዎች ኮሌጅ ነው። ተከሳሾቹ በኮሌጅ ውስጥ በጥበቃ ሰራተኝነትና በህንፃ እድሳት ስራ ተቀጥረው የሚሰሩ ሲሆኑ የቢሮውን ቁልፍ በማስቀረጽ ሰው ያለመኖሩን እንደ መልካም አጋጣሚ በመጠቀም 2 ቪዲዮ ካሜራዎች፣ 2 የካሜራ ባትሪ፣ 1 የካሜራ ቻርጀር እንዲሁም 2 ኒክ ማይክ በመስረቅ ወንጀላቸውን ለመደበቅና ከውጭ ሌባ ገብቶ የሰረቀ ለማስመሰል ጣሪያውን በመቅደድ ወንጀሉን ፈጽመዋል። የግል ተበዳይ አላዛር ጥላሁን በድርጅታቸው የቤት ሰብሮ ወንጀል ከተፈጸመባቸው በኋላ 4 ኪሎ ፖሊስ ጣቢያ በማመልከታቸው ፖሊስ ጠንካራ ምርመራና ክትትል በማድረግ ተከሳሾቹን በቁጥጥር ስር በመዋል ንብረቶቹን እንዲመለሱ በማድረግ በአቃቢ ህግ ክስ እንዲመሰረትም አድርጓል። የምርመራ መዝገቡን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 5ኛ ወንጀል ችሎት ግንቦት 10 ቀን 2018 ዓ.ም በዋለው ችሎት ዘሪሁን አበበና ሄኖክ አማረ እያንዳንዳቸውን በ7 ዓመት ከ6 ወር ጽኑ እስራት እንዲቀጡ ውሳኔ አስተላልፎባቸዋል። የትኛውም ተቋምም ሆነ ግለሰብ የሰራተኛ ቅጥር በሚፈጽምበት ወቅት ጥንቃቄ በማድረግ ተቀጣሪዎች ያሏቸውን መረጃዎችና ዋስትና በተገቢ ሁኔታ በማረጋገጥ መሰል ወንጀሎችን ለመፈጸም እድል እንዳይኖራቸው ማድረግ ይኖርበታል ሲል የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። ተሽከርካሪዎች በመንቀሳቀስ ሞባይል ስልክ ስርቆት ሲፈጽሙ የነበሩ 3 ተጠርጣሪዎች በቁጥጥር ስር ውለዋል።
ተጠርጣሪዎቹ መቅደስ ተስፋዬ፣ ያሬድ ሙልጌታና ኤፍሬም አብርሃሌ የተባሉ ሲሆን የወንጀል ድርጊቱን የፈጸሙት ግንቦት 10 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 5 49 ሎሚ ከለሪ ጋራ መኖሪያ ቤቶች አካባቢ ነው። ተጠርጣሪዎቹ ቪስ ተሽከርካሪን በመጠቀም በክፍለ ከተማው የተለያዩ ቦታዎች በመንቀሳቀስ ባልትና መሸጫ ቤቶችና ብቻቸውን የሚንቀሳቀሱ ሰዎችን በመከታተል ሞባይል ስልኮችን በመቀማትና በመስረቅ ሲንቀሳቀሱ የነበሩ መሆናቸውን በምርመራ ተረጋግጧል። ተጠርጣሪዎቹ እንደለመዱት ግንቦት 10 ቀን በዚሁ አካባቢ ከሚገኝ ባልትና መሸጫ ሱቅ በመሄድ የዋጋ ግምቱ 45,000 ብር የሚሆን የሞባይል ስልክ ሰርቀው በተሽከርካሪያቸው ሊያመልጡ ሲሉ በአካባቢው በነበሩ የወንጀል መከላከል የፖሊስ አባላትና ሰቡ ትብብር በቁጥጥር ስር ሊውሉ ችለዋል። ፖሊስ ተጠርጣሪዎቹን በቁጥጥር ስር ከዋለ በኋላ በተሽከርካሪ ውስጥ ባደረገው ፍተሻ የተለያየ ሞዴል ያላቸው 4 ሞባይል ስልኮች ተገኝተዋል። በግለሰቦቹ ወንጀል የተፈጸመባቸው ዜጎች ለሚኩራ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ንብረታቸውን መምረጥና መረጃ መስጠት እንደሚችሉም ተገልጿል። የወንጀል አፈጻጸም ከጊዜ ወደ ጊዜ መልኩን እየቀየረ በመሆኑ ህብረተሰቡ ተገቢውን ጥንቃቄ ሊያደርግ ይገባልም ተብሏል። ወደ ባህር ማዶ አቀናን። ወደ አሜሪካ የሚበራ አውሮፕላን ኢቦላ ከተከሰተበት አካባቢ መጣ ሰው በስህተት በማሳፈሩ ወደ ካናዳ እንዲሄድ ተደርጓል። ከፓሪስ ወደ ዲትሮይት የሚበራ አውሮፕላን በኢቦላ ከተጠቃቸው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የመጣ አንድ ተሳፋሪ በስህተት በአውሮፕላኑ በመሳፈሩ ወደ ካናዳ አቅጣጫ ለመቀየር ተገዷል ሲል ባለስልጣኑ ተናግረዋል። አሜሪካ የቫይረሱን ስርጭት ለመገደብ ባወጣችው ገደቦች ምክንያት ተሳፋሪው በኤር ፍራንስ አውሮፕላን ላይ መጓዝ አልነበረበትም ሲል የአሜሪካ የጉምሩክና የድንበር ጥበቃ ኤጀንሲ ለቢቢሲ ገልጿል። በመካከለኛው አፍሪካ በተፈጠረው ወረርሽኝ ወደ 140 የሚጠጉ ሰዎች በኢቦላ እንደሞቱ የሚታመን ሲሆን ከ600 በላይ የተጠረጠሩ ሰዎችም ተገኝተዋል። ባለስልጣናቱ ግለሰቡ ለመጨረሻ ጊዜ በዲሞክራቲክ ኮንጎ የነበረበትን ጊዜ አልገለጹም። የካናዳ የጤና ባለስልጣናት ተሳፋሪው ምልክቶችን እንዳላሳየና ተመልሶ ወደ ፈረንሳይ እንደተላከም ተናግረዋል። የካናዳ የህብረተሰብ ጤና ተቋም ባለሙያዎች ተጓዡን መርምረው ምልክት እንደማያሳይ አረጋግጧል ሲል የካናዳ ጤና ተቋም በሰጠው መግለጫ አስታውቋል። በበሽታው ቁጥጥርና መከላከያ ማዕከል ሲዲሲ መሰረት በበሽታው የተያዙ ሰዎች ኢቦላን ሊያሰራጩ የሚችሉት ምልክቶቹ መታየት ከጀመሩ በኋላ ብቻ ነው። ምልክቶቹ ግለሰቦቹ ከተጋለጡ ከ2 እስከ 21 ቀናት ውስጥ ሊታዩ ይችላሉ። አብራሪውን የጉዞ ለውጡን ካሳወቀ በኋላ ተሳፋሪዎቹ የፊት ጭንብል አጥልቀዋል ስትል የበረራ ላይ የነበረች አንዲት ተሳፋሪ ለቢቢሲ አሜሪካ አጋር ሲቢኤን ኒውስ ተናግራለች። ተሳፋሪዎቹ ወደ ማረፊያ ከመድረሳቸው 4 ሰዓታት በፊት ስለ ለውጡ እንደተነገራቸው ሚኒስትሯ ተናግረዋል። ሰዎች ምን እየተከናወነ እንዳለ ሲጠይቁ ነበር ብዬ አስባለሁ። ምክንያቱም ከ30 ደቂቃዎች በኋላ በአውሮፕላኑ ላይ ምንም ችግር እንደሌለ፣ ምንም የቴክኒክ ችግር እንዳላጋጠመ የአሜሪካ ባለስልጣናት አሜሪካ እንዳናርፍ ባለመፍቀዳቸው ብቻ መሆኑን ማረጋገጥ እንደፈለገ ተናግሯል ብላለች። በራሱ አውሮፕላን መንገደኞቹ ወደ ዴትሮይት እንደበረሩ አክላለች። ኤር ፍራንስ ለአሜሪካ መገናኛ ብዙሃን እንዳረጋገጠው በአሜሪካ ባለስልጣናት ጥያቄ መሰረት በአውሮፕላኑ ላይ የነበረ የኮንጎ ተሳፋሪ ወደ አሜሪካ እንዳይገባ የተከለከለ ሲሆን ወደ ሞንትሪያል አየር ማረፊያም ተዘዋውሯል። አሜሪካ ባለፉት 3 ሳምንታት በዲሞክራቲክ ኮንጎ፣ ደቡብ ሱዳን ወይም ኡጋንዳ የነበሩ የአሜሪካ ፓስፖርት የሌላቸው ሰዎች ላይ የመግቢያ ገደብን እየጣለች ነው። በእነዚህ ሀገሮች የነበሩ የአሜሪካ ፓስፖርት ያላቸውና ቋሚ ነዋሪዎች የተሻለ ምርመራ ለማድረግ ቨርጂኒያ በሚገኘው ዋሽንግተን ዳላስ ዓለም አቀፍ አየር ማረፊያ በኩል ብቻ መግባት ይችላሉ። የአሁኑ የኢቦላ ወረርሽኝ በዓለም ጤና ድርጅት በዓለም አቀፍ ስጋት የህብረተሰብ ጤና ድንገተኛ አደጋ ተብሎ ታውጇል። የአሜሪካ የበሽታ የመቆጣጠርና መከላከያ ማዕከል በሽታው ለአሜሪካ ያለው አደጋ በአንጻራዊነት ዝቅተኛ መሆኑን አስታውቆ ነበር። ነገር ግን በሽታው ወደ ሀገሪቱ እንዳይገባ ለመከላከል እርምጃዎችን እየወሰደ ነው። በዲሞክራቲክ ኮንጎ ከሚገኘው የሕክምና ቡድን ጋር ይሰራ የነበረ አንድ አሜሪካዊ በተደረገለት ምርመራ ፖዚቲቭ ሆኖ ተገኝቷል። በጀርመን በሚገኝ ሆስፒታል ውስጥ በልዩ የለይቶ ማቆያ ክፍል ውስጥ እየታከመም ይገኛል። አውሮፓ የኢነርጂ ሱናሚ ተጋርጦበታል ብላለች ሩሲያ። የአውሮፓ ህብረት ከሩሲያ የሚመጣውን የኢነርጂ አቅርቦት ውድቅ ማድረጉን ተከትሎ በአውሮፓ የነዳጅና ጋዝ ዋጋ ጭማሪ ሊከሰት እንደሚችል ሩሲያ አስጠንቅቃለች። የክሬምሊን ልዩ መልእክተኛ ምዕራባውያኑ ርካሽ የሆነውን የሩሲያን ነዳጅ መግዛት ማቆማቸው የኢነርጂ ሱናሚ ሊከሰትባቸው እንደሚችል ገልጸዋል። በተለይም በቅርቡ በባህረ ሰላጤው የኢነርጂ መሰረተ ልማቶች ላይ የተሰነዘሩ ጥቃቶች የዓለም አቀፍ የነዳጅና ጋዝ ገበያ ከፍተኛ መናጋትን እያሳየ ይገኛል። በሰላጤው ሀገራት በተነሳው ጦርነት ምክንያት የጋዝ ዋጋ በከፍተኛ ሁኔታ የጨመረ ሲሆን የነዳጅ ዋጋም በአንድ በርሜል $110 መድረሱ ይነገራል። የአውሮፓ ህብረት አመራሮች አሁን ያለውን የኤነርጂ ስጋት ይበልጥ ከማባባሳቸው በፊት የኖርድ ስትሪምን የተፈጥሮ ጋዝ ማስተላለፊያ ቱቦን በራሳቸው ወጪ በድጋሚ ስራ ላይ ለመዋል መወያየት እንዳለባቸውም ተነግሯል። ካልሆነ ግን አውሮፓ ወደፊት ለኢነርጂ አቅርቦት ሩሲያን ለመለመን እንደምትገደድ አስገንዝበዋል ይላል የአርቲ ዘገባ።
አሜሪካ ለዩክሬን የ108.1 ሚሊዮን ዶላር ወታደራዊ መሳሪያ ሽያጭ ልትፈጽም ነው። አሜሪካ የዩክሬንን አየር መከላከያ ስርዓት የሚያጠናክሩና ተያያዥ የድጋፍ መሳሪያዎችን ለመሸጥ አጽድቃለች። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳስታወቀው የወታደራዊ ቁሳቁስ ሽያጩ HAWK የተባለውን የዩክሬን የአየር መሳሪያ ስርዓት መከላከያ የሚደግፍ ነው። ስምምነቱ የጥገና፣ የመለዋወጫ ዕቃዎች፣ የምህንድስናና የሎጂስቲክ ድጋፍን ያካተተ መሆኑም ተገልጿል። ይህም የዩክሬን የአየር መከላከል አቅምን ያጠናክራል መባሉን ኬቭ ፖስት ዘግቧል። እንዲሁም ሀገሪቱ ራሷን ለመከላከልና ለቀጠናው ደህንነት ተልዕኮች ያላትን የተቀናጀ የአየር መከላከያ አቅም በማጠናከር ወቅታዊና የወደፊት ስጋቶቿን ለመፍታት እንደሚረዳም ተገልጿል። የኔቶ የሆርሙዝ ወሽመጥን ደህንነት የማስጠበቅ ሀሳብ በፈረንሳይ ውድቅ ተደርጓል። ፈረንሳይ በሆርሙዝ ወሽመጥ የደህንነት ጥበቃ ላይ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ተሳትፎ ሙሉ በሙሉ ውድቅ አድርጋለች። የፈረንሳይ የውጭ ጉዳይ ሚኒስትር ቃል አቀባይ በስትራቴጂካዊ የውሃ ላይ መስመር የኔቶን ጣልቃ ገብነት ፓሪስ እንደምትቃወም ገልጸዋል። ቃል አቀባዩ እንዳሉት የሰሜን አትላንቲክ ስምምነት የተቋቋመው ለሰሜን አትላንቲክ ብቻ ነው። በመሆኑም ህብረቱ ለመካከለኛው ምስራቅ ጉዳይ ትክክለኛ አካል አይደለም ብለዋል። ፈረንሳይ ተቃውሞውን ያሰማችው የኔቶ የአውሮፓ ከፍተኛ አዛዥ ጀነራል ህብረቱ በወሽመጡ የባህር ደህንነት ላይ ስላለው ተሳትፎ እያሰበበት መሆኑን ከተናገሩ በኋላ ነው። ፈረንሳይ የሆርሙዝ የባህር ላይ ጉዞን በሰላማዊ መንገድ ለማስከበር በተቋቋመው ባለብዙ ወገን ተልዕኮ ውስጥ ያላትን ቁርጠኝነት አረጋግጣለች። የሰዓቱ ዜናዎቻችን እነዚህ ነበሩ። ከማይ ፖስት ጋር ስለነበራችሁ እናመሰግናለን። ላይክ እና ሰብስክራይብ እንዳይረሳ።